ምርጥ የጸጉር ካራቴን በነገራችን ላይ ጸጉራችሁ እንደዚህ ነው የሚያሳምርላችሁ። እዚች ጋር ጸጉሬ እዩት እንዴት እንደሚያምር በጣም ነው የሚያምረው። እዚች ጋር ሳልታጠበው በፊት እና የመጀመሪያው ደግሞ ከታጠብኩ በኋላ ከታጠብኩ በኋላ ነው ማለት ነውና እንዴት እንደሚያምር ውበቱ ወዙ እዚች ጋር እንደነገርኳችሁ ሳልታጠብ በፊት ነውና ሰርቼው ነበር። ከሰራው በኋላ እንዳውም ሳላበጥረው ምን ሳልለው ነበር ይሄን ውህድ የተጠቀምኩትና በጣም ምርጥ ውህድ ሽበት ለሚያስቸግራችሁ በተለይ እንዲሁም ጸጉራችሁ በጣም ለሚደርቅባችሁ እንደዚህ እየሰራችሁ ብትጠቀሙ ጸጉራችሁ ጤናማ ይሆናል። ለጸጉራችሁ እድገት ራሱ በጣም አሪፍ ነው። ሰላም ቤተሰብ እንዲናችሁ ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። ወደ ግብአቴ ስመጣላችሁ እዚህ ጋር የተጠቀምኩት ጥቁር አዝሙድ 2 ማንኪያ ተጠቅሜያለሁ። 2 ትንንሽዬ የሻይ ማንኪያ እንዲሁም ደግሞ ቁርንፍድ ደግሞ የሚበቃኝ ያክል የተወሰነ ነው የተጠቀምኩት። እናንተ በጸጉራችሁ ብዛት መጠቀም ትችላላችሁ። በነገራችን ላይ ይሄና ውህድ ለኔ ራሱ በጣም ነው ለሁለት ሰው የሚሆን ያክል ነው የሰራሁትና በጣም ነበር የተረፈኝ። ከዛ በኋላ እዚህ ጋር ካመስኩት በኋላ ታላችሁ ካመስኩ በኋላ ፈጨውት። ከፈጨው በኋላ እዚች ጋር 2 ማንኪያ አክል ቡና ጨምሬበታለሁ። ከዛ በኋላ እሳት ላይ ታረጉታላችሁ ቢያንስ ለ10 ደቂቃ። ከ10 ደቂቃ በኋላ እንደዚህ ይመስላል። ከዛ እንደዚህ ካጠለላችሁ በኋላ እኔ የተጠቀምኩት የሩዝ ዱቄት ነው። እናንተ የበቆሎ ዱቄት ካላችሁ መጠቀም ትችላላችሁ። በጣም ምርጥ ክሬም ነው የሚሰጣችሁ። እዚች ጋር ትንሽዬ ቡና ጨመርኩበት። እናንተ ካላችሁ ቡና እዚች ጋር እኔ ግን የጨመርኩት ካካው ነውና በጣም አሪፍ ነው። ለከለሩ ራሱ በጣም ነው የሚያሳምረው። ከዛ በኋላ ያው በዚህ መልኩ አውጥቼዋለሁኝ ወጥቷል። ይሄንን ይመስላል። እናንተ ቅባት መጨመር ትችላላችሁ። እኔ ጸጉሬ ቅባት ስለነበረበት ቅባት አልጨመርኩም ማለት ነው። ከዛ ጸጉሬን ከተቀባው በኋላ እናንተ ለ2 ሰዓት ማቆየት ትችላላችሁ። እኔ ያቆየሁት ለ1 ሰዓት ነው። ከ1 ሰዓት በኋላ ታጥቤ ታዩታላችሁ ማለት ነው። በጣም ነው ጸጉሬ ራሱ የሚያምረው። በጣም ውበቱ በጣም በቃ የምር ሞክሩትና እንደዚህ። ከዛ ከታጠብኩ በኋላ እዚች ጋር ያላችሁን ቅባት መቀባት። በሌላ ቪዲዮ እንገናኛለን። ባይ ባይ።